ይቅርታ የደወልንላቸውን ደንበኛ አሁን ማግኘት አይችሉም። ደንበኛው የአገልግሎት የሚሆነ ከውስጡ የሚጠባው ሰው አለ መሰለኝ። በጣም ነው የሚገርመው። ኢትዮ ቴሌኮም ግን ምን ሆናችሁ ነው እንዴ? በጣም እኮ ነው በቃ ያማረራችሁን። በጣም ምርር ነው ያደረጋችሁን። የምር እንደዚህ ነው ብራችንን የጠባችሁት። ይሁት እንደዚህ እኮ ነው የጠቡን። እኔ ብቻ ነኝ እንዴ ብዬ ደግሞ ሳስበው ብዙ ሰው በቃ ተማሯል። እስቲ ወንድሜ ፓኬጅ ሳያልቅ መግዛት አትችሉም ይላል። ለምን? ወይ በፍቃዳችን አይደል ድጋሚ አይደል ለመግዛት የምንፈልገው? መግዛት ከፈለግን ለምን እንድንገዛ ይፈቀድልናል? ወሩ ዳታ ብንገዛ አይቆይ ከእንደገና ዋይፋይ እንኳን ስንሞላ ምንም ሳንጠቀምባት ወሩ ይደርሳል። ይሄው ነው የሚገርማችሁ ነገር። ይሄው ዛሬ 5ኛ ቀኑ ነው። ሮተሪ ላይ ሞላው 1800 ብርን ፎጭ አድርጌ ሞላው። አንድ ቀን በስነ ስርዓት አልተጠቀምኩም። አንድ ቀን 994 ስንደውል እባክዎትን ትንሽ ስሞትን እንገሩንና ማዝግበን ለሚመለከተው አካል እናቀርባለን ይላሉ። በኤሊ ነው እንደ የሚደርሰው። እስከዛሬ ግን አልደረሰኝም። አሁንም አይሰራም። ምን አይነት ድርጅት ነው? ጅብ ድርጅት ደግሞ እኔ ገጥሞኝም አይቼም አላውቅም። ኢትዮጵያ ውስጥ ካሉ እንዴ ምን አይነት ነውረኛ ድርጅት ነው? 13 ቀን ዋይፋይ ተቋርጦ ክፍያ ደርሷል ብላችሁ ቴክስት ታረጋላችሁ። ከእንደገና ኔትወርክ ምንም የለም። ኔትወርክ ሳይኖር ቢጨምሩ ምን ዋጋ አለው እንዴ? እንደሱ ከመሬት ተነስታችሁ ነው እንደሚጨምሩት? ድርጅት አይደለም እንዴ? ስማት ቆይ በቃ ኢንተርኔት አትጠቀሙ ነው እንዴ? ምን ማለት ነው? ማለት 2400 ብር 2375 ብር ማን ነው ከፍሎ ኢንተርኔት እና ቮይስ የሚጠቀመው? ኤስኤምኤስም እንኳን የሌለው ማለት ነው። ማን ነው የሚከፍል? አያችሁ አላችሁ። እሺ ይሄም ይሁን ብለን ዝም አለ እንዴ? ኖር እኮ ምን ሆናችሁ ነው? ሲጨመር ራሱ እኮ ለህዝቡን ማሳወቅ እኮ ግዴታችሁ እኮ ነው። ልታሳውቁን እኮ ይገባል። እኛ ካልተጠቀምን ማን ይጠቀምላችኋል? እንደ አጋጣሚ ተሳስቼ ፓኬጅ ሳልገዛ ብር ካለው ስልኬ በሱ በብሩ ከደወልኩማ እግዚአብሔር ይመስገን። ካችሁን ተው፣ ኔትወርኩን አስተካክሉ። ሁሉም ተማረረ ወይስ የሚሰማ የለም እንዴ? ስሙ እንጂ ኖር እኮ ነው። ኢትዮ ቴሌኮም ባለፉት 6 ወራት ውስጥ 85 ቢሊዮን ብር ገቢ ማግኘቱን አስታውቋል። ይሄ ድርጊት ፌር ነው ባዝሊን ነው ትላላችሁ? እስቲ ኮሜንት ላይ ጻፉልኝ፣ አነበዋለሁ።